ሰላም እንዴት ናችሁ? እንዴት ከርማችኋል? እንዴት ሰምታችኋል? የተከበራችሁ የቻናሌ ቤተሰቦች እንዴት ነበር በዓል? አዲሱን ዓመት እንዴት ተቀበላችሁት? እስኪ ኮሜንት ላይ በአዲሱ ዓመት ይህንን ለማሳካት አስቤያለሁ የምትሉት ነገር ካለ ኮሜንት ላይ ጻፉልኝ። ያለፈው ዓመት የሚቆጫችሁ ነገር ምንድነው? ያላደረጋችሁት ማድረግ እየቻላችሁ ያላደረጋችሁት ነገር ምንድነው? የአቅሜን ያህል ደግሞ አድርጋለሁኝ ግን አልተሳካልኝም፣ በዚህኛው ዓመት ደግሞ ድጋሜ ሞክረዋለሁ የምትሉት ሐሳብ ካለ እስኪ ኮሜንት ላይ አስቀምጡልኝ። እስኪ ዛሬ ደግሞ የተለያዩ ቪዲዮዎችን ከሰሞኑን ሶሻል ሚዲያ ላይ ያገኘኋቸውን ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። አብረን ተመልክተን ሪያክት እናደርግባቸዋለን። ይሄ አንድ የፍልስጤማዊ የጋዛ ህፃን የውሃ እየወሰደ የተቀረጸ አንድ ቪዲዮ እስቲ ላሳያችሁ። እስቲ ዋች ክሎዝሊ። ህፃኑ ውሃውን ይዞታል። ከዛ የኛው ሶሻል ወርከር ይመጣል፣ ውሃውን ይቀበለዋል። እዚህ ጋር እንደምትመለከቱት ካሜራማን አለ እየቀረጻቸው ያለ። ውሃውን ይወስዳሉ። ልክ ካሜራው ተቀርጾ እንዳለቀ ይዞርና ውሃውን ይዞት ይመለሳል። ልጁ እዚህ ነው ያለው፣ ሰውዬው ውሃውን ይዞት ይመለሳል። ይሄ ቪዲዮ በጣም የተሰራጨ ነበረ በሶሻል ሚዲያ ላይ። አሁን የተመለከትነውን ቪዲዮ ልንረዳበት የምንችላቸው ሁለት መንገዶች አሉ። የመጀመሪያው መንገድ ምንድነው? የምርም ፍልስጤም ውስጥ ችግር እንዳለና ይህን ችግር ለዓለም ለማሳየት የተሰራ የተሰራ ድራማ ነው። የምርም ያለውን ነገር አዌርነስ ለመፍጠር ሶሻል ሚዲያ ምን ያክል ኢምፓክት እንዳለው እናንተ አልነግራችሁም። ይህን ቪዲዮ ቀርጾ ሶሻል ሚዲያ ላይ ፖስት በማድረግ ምን ያክል ችግር ጋዛ ውስጥ እንዳለ፣ ምን ያክል ፋሚን፣ ምን ያክል ረሃብ፣ ምን ያክል ጥማት እንዳለ ለማሳየት የተሰራ ቪዲዮ ነው። ሌላኛው ደግሞ ምንም የሌለ ችግርን በመፍጠር ያው እስራኤልን በጣም መጥፎ ለማስመሰል የተሰራ ስራ ነው። የምርም ይሄ ልጅ ውሃ የመውሰድ ዓላማ አልነበረም። ከሆነ ቦታ መጥቶት ውሃ እንደወሰደ አስመስሎ ቪዲዮ በመቅረጽ ከዛ ደግሞ ውሃውን መልሶ ወደ መኪናው ጋር በመመለስ ያው ልጁ እንደምትመለከቱ ባዶ እጁ ነው፣ ምንም እንትን የለውም። ውሃውን ይዞ መመለስ ምንም ሪዝን አልነበረውም። የምርም ልጁ ውሃ ቢፈልግ ኖሮ ውሃውን ይዞ መሄድ ይችላል የሚሉ እንትኖች ናቸው፣ አሰምሽኖች ናቸው። ምሳሌ ይሄን የተመለከትኩት ቪዲዮ ላይ ያለው ኮሜንት ሴክሽን ስር ብንመለከት ብዙ ሰው ኮሜንት እያደረገ የነበረው ይሄን ነበረ። የምርም በቃ ውሃውን ልጁ ሳያገኝ ለውሃው ላይ ድራማ ተሳታፊ አድርጎት ከዛ ውሃውን ቀምተውት ሄደው ምን አይነት ነገር እንደዛ ነው እየተናገሩ የሚገኙት። ከ2 ሚሊዮን በላይ የሚሆኑ ጋዛ ውስጥ የሚኖሩ ሰዎች በአሁኑ ሰዓት ላይ በችግር እንደሚገኙ ይታወቃል። በረሃብ ይገኛሉ፣ በጥማት መድኃኒት ማጣት፣ በብዙ ነገሮች ነው እየሞቱ የሚገኙ ከጦርነቱ በተጨማሪ። እንግዲህ ብዙ የዓለም ሀገራት የአረብ ሀገራት ወር ደግሞ እና አሜሪካ መሆኑ እና እስራኤል እና እንግሊዝ የኤድ ወር ደግሞ የሁማኒቴሪያን ኤድ የሰብአዊ እርዳታዎችን በጋዛ ባሳለፈው ሳምንት እና በሳምንት ኤርዶፕ እያደረጉ ነው የሚገኙት። እርዳታዎች፣ ምግቦች፣ ዱቄት ምናምን። እነዚህ የምንመለከታቸው መኪኖች የውሃ የጫኑ መኪኖች ከነዛ የመጡ አይመስሉም። እዛው ፍልስጤም ውስጥ ያሉ ግን ውሃ ከአንድ ቦታ መጥተው ወደ አንድ ቦታ የሚያሰራጩ ናቸው። ያው እዚህ ጋር እንደምናያቸው ሰዎቹ እንደምታያቸው ብዙ ሰዎች በሰልፍ ነው ይሄን ውሃ እየወሰዱ የሚገኙትና ከዛ ህጻን ልጅ ያው ይሄኛው ቅድም አይታችሁታል። እንግዲህ በየትኛው መንገድ ቪዲዮን የመረዳት እንትኑ ለእናንተ ትቻለሁ። በየትኛው መንገድ ነው የምትረዱት? የምርም ያለውን ችግር ለማሳየት ያለውን ችግር ለሶሻል ሚዲያ በዓለም የተደራሽነት እንዲኖረው የተሰራ ስራ ነው ወይንስ ደግሞ የሌለውን ችግር የሌለውን ነገር አጋኖ ለማሳየት የተሰራ ስራ ነው? የትኛው ይመስላችኋል? የሚመስለኝ እናንተን አላቅም፣ ግን በሂውማኒታሪያን ኤድ ሰበብ ገንዘብ ለማግኘት የተሰራ ድራማ ነው የሚመስለኝ። ምክንያቱም በሀገራችንም ጦርነት ነበረ፣ አይተነዋል። እርዳታ ሰጪ ድርጅቶች ወደ አንድ ወገን እየወገኑ ወደ ሌላኛው ወገን እየወገኑ ብዙ ስቃይና መከራ ሲያደርሱ ገንዘብ ማግኛ መንገድ ጦርነትን ሲያደርጉት ተመልክተናል፣ በራሳችንም ኤክስፒሪየንስ ማለት ነው። እኔ ያንን ነው ብዬ የማስበው። ግን እሱ ያለው ደግሞ እውነት ያለውን ችግር ለማሳየት ለዓለም ለማሳየት ብለው እንደዛ እያደረጉ ከሆነ አሳየው፣ ተመስገን ነው። ያው እውነታውን አናውቅም። እናንተስ ምን ይመስላችኋል? እስኪ ኮሜንት ላይ ጻፉልኝ። የአብ ስራ ከላይ ቅያስ ጎራ እያለች ይገኛል። ምን አይነት ውበት እየተመለከትን ነው! ልክ እንደ አንቺ ቆየን ካየን የተባለላት የአብ ስራ በሰፈራችን እያለፈች ነው። የሚገርም ነው። ሳሚ ከታች ጎራ እያለ ነው። ዘንድሮ ጥሩ አቋም ላይ የሚገኘው የሰፈራችን ባለሀብት በመኪና እየተከተላት ይገኛል። አስደናቂ ነው። ያዋራት ይመስላል። ቢዝነሳቸው ምን አይነት በራስ መተማመን፣ ምን አይነት ኩራት ነው! ልታዋራውን ፍቃደኛ አልሆነችም። የሽኩኒታን ያህል እኮ አልቆጠረችው። መኪና ነው እንዴ ያስከው? ሳሚ ተናደደ፣ ሄደ፣ አስነሳው፣ ካጠገቧ ጠፋ። ምን አይነት ነገር ነው! አሁን ከታች ሰው ሲገላመጥ እንደዚህ ያምራል። ምን አይነት ሸጋው ናቲ ከታች ጎራ እያለ ይገኛል። ቅርበታቸው 16 ከ50 ልዩነት ቢኖረው ነው። አመለሸጋው ናቲ ተጠጋት፣ ፈገግ አለች። ምን አይነት ነገር ነው የምንመለከተው? አድማጮቻችን የሚገርም ነው እኮ። ስልኳን ሰጠችው። ምናልባትም ስልኳን ሰጠችው። ናቲ ይችላል። ሳምሶን በፎርድ የከበደውን የሰፈራችን አቤል በዴንጌቦ አሰርቶ ያቃተውን ናቲ በጀርክ ያሳካው። ምን አይነት ተአምር ነው የምንመለከተው? ይሄ ፋነስ ቫይስ ኤፍኤም ከድድ ማስጫ ነው። ይመቻችሁ። ድድ ማስጫ ተመችቶናል። ቀጥሉልን።
ቀጭኗ ኮሜንታተር ግን አደጋ ናት። አዲስ አበባ ውስጥ ሜክሲኮ እየተባለ የሚጠራ አካባቢ አለ። እንዲሁም ደግሞ የሜክሲኮ ዋና ከተማ ሜክሲኮ ሲቲ ላይ ደግሞ ኢትዮጵያ እየተባለ የሚጠራው ይህ የምታዩት አካባቢ ነው። ለመሆኑ ሁለቱም ሀገራት በዋና ከተሞቻቸው ላይ ለምን እርስ በርሳቸው መሰየም ፈለጉ? ከዚህ ጀርባ ያለውን አስገራሚ ታሪክ ልንገራችሁ። ቲክቶኬን ፎሎ ማድረግ እንዳትረሱ። አፄ ኃይለ ሥላሴ በስልጣን ላይ በነበሩ ሰዓት ጣሊያን ለወረራ ኢትዮጵያ እንደመጣች ይታወቃል። 5 ዓመታትም ጣሊያን ኢትዮጵያ ውስጥ እንደቆየች ይታወቃል። በወቅቱ በሊግ ኦፍ ኔሽን በተሰኘውና በአሁኑ ደግሞ የተባበሩት መንግስታት ድርጅት እየተባለ በሚጠራው ድርጅት ውስጥ እንግዲህ ኢትዮጵያን ከደገፉ ውስንና ጥቂት ሀገራት መካከል ግንባር ቀደሟ ሜክሲኮ ነበረች። ከዛ በኋላም እንግዲህ ቀዳማዊ አፄ ኃይለ ሥላሴ በእንግድነት ወደዚህ ሀገር እንዲመጡ ተደርገው በሜክሲኮ ሲቲ ከፍተኛ አቀባበል ተደረገላቸው። አቀባበሉ ብቻ ሳይሆን አንድ አደባባይንና በዚህ አካባቢ ያለ አንድ ትምህርት ቤትን መርቀው እንዲከፍቱ የሜክሲኮ መንግስት በወቅቱ አደረጋቸው። እነዚያ ትምህርት ቤትና ይሄም አደባባይ እዚህ ከኋላ ያለው አደባባይ ኢትዮጵያ በሚል ስም ተሰየመ፣ ለቀዳማዊ አፄ ኃይለ ሥላሴ ክብር ተብሎ ማለት ነው። እንግዲህ እሳቸውም በዚህ በጣም በመደመም አፄ ኃይለ ሥላሴም በወቅቱ ወደ ኢትዮጵያ ከተመለሱ በኋላ እሳቸውም በወቅቱ ትክክለኛ ስሙን ባላስታውስም ግን ማይጨው አደባባይ ይመስለኛል። አሁን ሜክሲኮ የሚባለው አካባቢ ሜክሲኮ አልነበረም፣ ማይጨው አደባባይ ይባል እንደነበረ ነው ታሪኩን የማውቀው። ያን ማይጨው አደባባይ ልክ እነሱ ኢትዮጵያ አደባባይ ብለው እንደሰየሙት ሁሉ አፄ ኃይለ ሥላሴም እንግዲህ ሀገራቸው ከተመለሱ በኋላ ሜክሲኮን ለማመስገን ብለው ሜክሲኮ አደባባይ ብለው ሰየሙት ማለት። አሁን ላይ ይሄ አካባቢ ኢትዮጵያ ተብሎ ይጠራል። ሜትሮ ስቴሽኑም ከስራ አለ። ታሪኩን በሚያስታውስ መልኩ እንግዲህ ከላይ ኢትዮጵያ ይላል እና በእነሱ ሲጽፉት እንደዚህ ነው ኢትዮጵያ የሚጻፈው። ኢትዮጵያ ፕላዛ ዴላ ትራንስፓረንሲያ ይላል። እዚህም የኢትዮጵያ ስም እንደምታዩት በሙሉ ይሄ ሜትሮ ስቴሽን ስሙ ኢትዮጵያ ሳሊዳ ይላል። ሳሊዳ ማለት በስፓኒሽ መውጫ ማለት ነው። ይሄም ፕላዛ ዴላ ትራንስፓረንሲያ ኢትዮጵያ ይላል። ሶስቱም እዚህ ጋር ብቻ እንግዲህ የባሶቹ መስመሮች በያዘ መልኩ ይሁት ያጩት 1 2 3 ጊዜ ደስ ይላል። እንደዚህ አይነት ታሪክ መስማት የሆነ ስለ ሀገራችን ያለፈ ታሪክ ተፈርታ ተከብራ የነበረች ሀገር እንደነበረችን ማሰብ በራሱ ደስ ይላል። አሁንም እንግዲህ ይሄ በረከት ይደርብን እንላለን። I did say in the Arabic country. I live in the Arabic country. Where? Dubai. Arab country. I did say. Arab country, Dubai, Saudi Arabia. It's big. I live all Arab country. You live in all Arab country? You know Egypt? You from Egypt? Huh? You know? I know, brother. You from Egypt? Huh? Do you know Ethiopia? First of all, do you know Nile water? You drink Nile water, yeah? No, I want to drink water. I want to drink water. Please tell me about Nile water, my brother. You drink Please. Shut up! No, you shut up. This is my water. Shut up! It's our water. Shut up! No. This is our water, not for you, just for you. Shut up! You shut up. I will destroy your Nahba. የሳሚ እናት አደጋ ሆናለች፣ አልተቻለችም። የግብጽ ሚዲያዎች ታሪካዊ ሽንፈታቸውን የተከናነቡበትን ቀን በምን አይነት ሁኔታ እያሳለፉ ነው የሚገኙት ሲላሳያችሁ። بالفعل وبعد 14 عاما من بدء أعمال البناء سد النهضة يقترب من التدشين الرسمي. نتحدث عن يوم غد አረቢያ የሚባለው የኒውስ ኤጀንሲ ነው እንግዲህ እንደዚህ እያሉ የነበረውና እስቲ ቆይ እዚህ ጋር ከስር የጻፉትን ካፕሽን ላስነባችሁ። ኢትዮጵያ ሚዲያ the great Ethiopian Renaissance dam will be open tomorrow and the former dam director ended his life due to stress caused by the project. በፕሮጀክቱ ጭንቀት ምክንያት ከዚህ ቀደም የነበረው የዳሙ የፕሮጀክቱ ያው ኢንጂነር ስመኘው በቀለ እንትን ለማስታወስ ነው ነፍሱን ይማረውና እሱ ራባ ጭንቀቱ በዚህ ግድብ ጭንቀት ምክንያት ራሱን አጠፋ የሚል ነገር ነው እንግዲህ እዚህ ጋር ፖስት ኢትዮጵያ ሚዲያ አለ ብለው ማለት ነው። ነገር ያልገጠመኝ ከኢትዮጵያ ሚዲያ አልሰማውም። በግድቡ ጭንቀት ምክንያት ራሱን አጠፋ የሚባል ነገር አልሰማውም ወይ ከዚህ ቀደም የነበረው ካልሆነ ያኔ ሞቶ የተገኙ ሰዓት ላይ ካልሆነ በስተቀር። ሌላ ደግሞ ትዊተር ላይ ያገኘሁትን አንድ ግብጻዊ እንትን እንመልከት። ግብጻዊ ጋዜጠኛ ካሊድ መሐመድ ይባላል። እንግዲህ ያለው ፕሮፓጋንዳ አይደለም እዚህ አስቀምጧል። ጭራሽ ኢጂፕት ነው ያስቀመጠው። ጆርናሊስት ይላል ደግሞ አንድ ፖስተር ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ ብሔራዊ መዝሙር በሚዘመርበት ሰዓት ላይ እንደዚህ በእንባ ነው እንግዲህ እንትኑ እያሳለፉ የነበሩት፣ እያለቀሱ ነበር፣ ቪዚብል እየታዩ ነበርና ያው
ድራማ ኩዊን እና በዘለፋዎችን አንድ አካውንት ያስተላልፋል። ኖራ ይባላል። ይሄም በግብጽ አይሮን የሚደረግ አካውንት ነው። ኤርትራ ባንዲራ አለበትና እዚህ ጋር የብሉ እንትኗን ብሉ ቼክ ምልክቷን አስቀምጦ ያው መጥፎ ነገር ይዝንተኝ ይላል። ያው ትንሽ ብር ተከፍሎ የምትገኝ ነች፣ ችግር የለውም። አሊድ መሐመድ ምን አለ? he should wait for us, we will make him cry for real ኢንሻአላህ። እንግዲህ የ2017 ጥሩ ገጠመኛችን ከ14 ዓመት በኋላ የአባይ ግድብ መጠናቀቁና መመረቁ ነው። ያው ፈጣሪ ይመስገን ለዚህ ደርሰናል። ይሄንን አይተናል። እኛም ተማሪ ሆነን ቦንድ ገዝተናል። ስለዚህ በማየታችን ደስተኞች ነን። ውሃ ይዘናል። አሁን ትልቅ ውሃ ይዘናል። ስለዚህ ማንም የፈለገውን ቢል እኛ ወደፊት እና እንግዲህ 2018 ደግሞ መብራት የማይጠፋበት የብርሃን ዓመት እንዲሆንልን እመኛለሁ። ለዛሬ ይሄ በቃናል። እናንተም እንዳልኳችሁ ያላችሁን ሀሳብ፣ አስተያየት፣ መልካም ምኞት በአጠቃላይ የሚሰማችሁን ነገር ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ እያደረጋችሁ ሰብስክራይብ እንዳይረሳ፣ አዲስ ከሆናችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። ቸር ሰንብቱ።